መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ በጣም ደፋር ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የምህረት ሰው ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የፍቅር ሰው ትሆናላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ ሰው ምን ይለኛል ከሚለው እስራት ውስጥ ፈታችሁ ትወጣላችሁ። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ በጣም ስኬታማ ነው የምትሆኑት። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ የተፈጠራችሁበትን ዓላማ ስለምታውቁት ምን ልስራ ምን ላድርግ ብላችሁ አትደናበሩም። መጽሐፍ ቅዱስ በየቀኑ ማንበብ ስትጀምሩ እውነተኛውን ማንነታችሁን ታውቃላችሁ። መጽሐፍ ቅዱስ ማንበብ ስትጀምሩ በነፃነት መኖር ትጀምራላችሁ። መጽሐፍ ቅዱስ ማንበብ ስትጀምሩ ዲሲፕሊን ትማራላችሁ፣ ወይንም ደግሞ ስነ ስርዓትን ትማራላችሁ። መጽሐፍ ቅዱስ በየቀኑ ስታነቡ የዓላማ ሰው ትሆናላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የእግዚአብሔርን ድምጽ ትለማመዳላችሁ። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ የሰማይ ፕሪንሲፕል ይገባችኋል። መጽሐፍ ቅዱስን በየቀኑ ማንበብ ስትጀምሩ እግዚአብሔር የእናንተ አማካሪ ይሆናል።